ዱባይ ላይ ለሁለት ቀን ያለ እረፍት የሰራነውን የሥራ ውሎ አብረን እንውላለን። ከምንም ነገር በፊት ቡና መስት ነው። የሙቀት ሲዝኑ ከገባ ጀምሮ ይሄ አካፋ ልፋታህ ብሎኛል። ከመላመዳችን የተነሳ ራሱ ዝቅ ብዬ አላነሳውም። ስስ ብልቱን ስነካው ራሱ ተሽቀንጥሮ ይመጣል። ስራችንን ቀለል ካለው ነበር የጀመርነው። አሸዋውን በባልዲ እያደረግን ወደ 3ኛ ፎቅ ማውጣት ነበር። በአንድ ድንጋይ ሁለት ወፍ የሆነ ስራ ነው የሰራሁት። ድርጅቱ ስራ ስለሰራውለት ይከፍለኛል። ደረጃው ደግሞ ያለምንም ወጪና ተጨማሪ ሰዓት ካርዲዮ ያሰራኛል። ሁለተኛ ሳይታችን ላይ ደርሰናል። ይመስለኛል ድርጅታችን ከዚህ ቤት ባለቤት ጠርቀም ያለ ገንዘብ ነው የሚቀበለው። እስከዛሬ ሌሎች ሳይቶች ላይ ከ2 እስከ 3 ያልበለጡ ሰዎች ነበር የሚመደቡት። እዚህ ግን በየሁሉም የስራ ፊልድ አይነት ሰራተኞች አሉ። እኛም በፊልዳችን ተገኝተናል። ያው በጉልበት ስራ ማለት ነው። አሁን እየሰራ ነው ያለነው ናይሎን የሚባል ስስ ፌስታሉን ከስር እናነጥፍና ተበየዶ የተዘጋጁትን ፌሮዎች ከላይ እናደርጓለን። አልፎ አልፎም ቢሆን የፌረዩ ሙያ ላይ እንገባለን። በአንድ ጎን ያለውን ሙሉ በሙሉ አልበሰን ከጨረስን በኋላ እነዚህን ቦርዶች በልክ ቆርጠን እናዘጋጃለን። የምንሰራበት ግቢ ገና መብራት ስላልተዘረጋ በስልካችን ባትሪ ነው ስንጠቀም የነበረው። አሁን አንድ ትሪክ ላሳያችሁ ስለሆነ ተዘጋጁ። ራሴን ላሳያችሁ ካሜራውን ሳበራ ነው የሚያየውት። ሳይንሱ እንዲህ ይላል። ቀድሞ የታያችሁ የመልኬ መጥቆር ከሆነ በህይወታችሁ ኔጌቲቭ ነገሮች ላይ ትኩረት ታደርጋላችሁ። ጥርሴን ቀድማችሁ ያያችሁ ደግሞ ከራሳችሁ ጋር ተስማምታችኋል። ምግብ ብሉ ብለው በቺፕስ ሸወዱን። በኢትዮጵያን ሰዓት አቆጣጠር ከሌሊቱ 5 ሰዓት ሲሆን ስራችንን ጨርሰን ለ4 ሰዓት እረፍት ወስደን ሁለተኛውን ቀናችንን በሌሊት ወደ ስራ ገብተን ጀምረናል። በዚህ ጊዜ እንዴት አደራችሁ ከማለት እንዴት ዋላችሁ ማለቱ የሚያስማማን ይመስለኛል። ስሜቱን የሚረዳው መሬት ላይ ያለ ሰው ብቻ ነው። አሁን ላይ ፀሐይዋ ይደብራታል መሰለኝ በሌሊት ነው የምትወጣው። በነገራችን ላይ ዛሬ እረፍት ቀን ስለነበረ ኦቨርታይም ነው የገባ ነው። አንደኛዬን ሳርፍ አርፈዋለሁ ብዬ ስራዬን መርጫለሁ። በሌሊት የገባነውም ሰራተኞቹ 30 ሰዓት እንዳይደርስባቸው በጧት ለመጨረስ ነው። አሁን ነገ ምን አድርጌ ነው ስራ የምገባው? ደግነቱ ላይ መሬት ፀሐይ ቢታጠብ ክው ነው የሚያደርገው በደቂቃዎች ውስጥ። ግን ችግሩ ምንድነው? ማነው አሁን ገብቶ የሚያጥበው የሚለው ነው። ኮንክሪት ስንሞላ መዋኛው ገንዳው ስለተበላሸ እሱን ማጽዳት አለብን። ከዛ ስራችን አለቀ ማለት ነው። ካልተጸዳ ግን አይደለም ኦቨርታይም ሊታሰብ ከደሞዛችን ራሱ ሊቆረጥ ይችላል። በቤታችን በሰላም ገብተናል። አሁን የምናደርገው መተኛትና መተኛት ብቻ ነው። ይሄን ሰሞን ቪዲዮ እየለቀኩ ስላልሆነና የለቀኳቸውም እየታዩልኝ ስላልሆነ እባካችሁ የሚደረገውን ነገር ሁሉ አድርጋችሁ ከዚህ ጉድ አውጡኝ። ይሄ የጥሪ መልእክት የደረሳችሁ ከወንድማችሁ ራስ ማርሊ ነው። ሰላማችሁ ይብዛ።